ሰላም ለእናንተ ይሁን ቅዱሳን እንደምን አላችሁ? የእግዚአብሔር የአምላካችን ስም የተባረከ ይሁን። ዛሬ ከትንቢተ ኢሳይያስ ምዕራፍ 53 ላይ ስለ ጌታችን ስለ ኢየሱስ ክርስቶስ አንድ እውነት ላካፍላችሁ ወዳለሁ። ትንቢተ ኢሳይያስ ምዕራፍ 53 የስቁዩ መሲህ ትንቢት እንደሆነ እናውቃለን። ከጌታችን ከኢየሱስ ክርስቶስ ልደት ከ700 ዓመት በፊት የተነገረ የትንቢት ቃል ነው። ይህንን የትንቢት ቃል ስናነበው በምድር ላይ 33 ዓመት ተኩል የተመላለሰውን ጌታችን ኢየሱስ ክርስቶስን የሱን ምስል በአእምሮአችን ላይ መፍጠር የሚችል አስደናቂ የሆነ የመጽሐፍ ክፍል ነው። አነበዋለሁ። እንደዚህ ይላል። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንንም ተግሣጽ በእርሱ ላይ ነበረ። በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርም ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቶአልና ከዓመፀኞችም ጋር ተቆጥሮአልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ ዓመፀኞችም ማለደ። ነቢዩ ኢሳይያስ በዚህ ክፍል ላይ ስለ ጌታችን ስለ ኢየሱስ ክርስቶስ ዕድሜ ጥቂት ነገር ለመናገር ይሞክራል። ጌታችን ኢየሱስ ክርስቶስ እንደምናውቀው በምድር ላይ 33 ዓመት ተኩል ተመላልሶ በዕድሜው ጧት ላይ ገና በወጣትነቱ ጌታችን ኢየሱስ ክርስቶስ በእንጨት ላይ ስለ ዓለም ሁሉ ኃጢአት ደሙን አፍስሶ እንደሞተ እናውቃለን። በዓለም መቁጠሪያ በዓለም መለኪያ ጌታችን ኢየሱስ ክርስቶስ ገና በልጅነቱ በወጣትነቱ እንደሞተ ይታሰባል። የኢየሱስ ዕድሜ አጭር እንደሆነ ሮማውያንም አይሁዳውያንም የሚያስቡት ኢየሱስን በዕድሜው ጧት ላይ እንዳስወገዱት ያስባሉ። ኢሳይያስ ግን አሁን ባነበብነው ክፍል ላይ ያ የተጠላ የሕማም ሰው ደዌን የሚያውቅ ሰውን ፊቱን እንደሚሰውርበት እንደማያከብረው የሆነውን የአይሁድን ንጉሥ ቤተ መንግሥት የሌለውን ባለሟሎች መኳንንቶች የሌሉትን በተናቁና ደካማ በሆኑ ሰዎች የተከበበውን የናዝሬቱ ኢየሱስን ዕድሜው ረዥም ነው ይለናል። እጅግ ከሚያስደንቀኝ የነቢዩ ትንቢቶች መካከል አንዱ ይሄ ነው። ኢየሱስ በምድር ላይ ጥቂት ዘመን እንደሚኖር እርሱን ምናልባት ጠፍቶት ላይሆን ይችላል። የዕድሜው ቁጥር ተሰውሮበት ላይሆን ይችላል። ነገር ግን ኢሳይያስ አስቀድሞ ስለ ጌታችን ስለ ኢየሱስ ክርስቶስ የሚነግረን ነገር ይሄ ነው። ዕድሜው በምድር ላይ ይረዝማል። ግን እኮ እንደ ዓለም ልኬት ስንመለከተው ጌታችን ኢየሱስ ክርስቶስ በምድር ላይ ዕድሜው አልረዘመም። ምናልባት ብዙዎቻችን አሁን ባለንበት የዕድሜ ክልል ላይ ጌታችን ኢየሱስ ክርስቶስ በዚያ የዕድሜ ጧት ላይ እንደሞተ እንደተሰቀለ ደግሞ እንደተወገደ ነው የምናስበው። ኢሳይያስ ግን አስቀድሞ እርሱ በምድር ላይ ዕድሜው ይረዝማል፣ ዕድሜው አያጥርም ይለናል። ጌታችን በ33 ዓመት ተኩል ምንም እንኳን ከዚህ ዓለም በሞት ቢወገድም ደግሞ በትንሣኤ አካል ወደ አባቱ ቢያርግም ዕድሜው አላጠረም፣ ዕድሜው ረዥም ነው ይለናል ኢሳይያስ። እንዴት ነው የጌታችን የኢየሱስ ክርስቶስ ዕድሜ የረዘመው? እዚያው ቁጥር ላይ ይቀጥልና ኢሳይያስ
የእግዚአብሔር ፈቃድ በእጁ ይከናወናል ይለናል። ምንድነው የእግዚአብሔር ፈቃድ? የእግዚአብሔር ፈቃድ ቁጥር 10 ላይ እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው በበረት የተወለደው የባሪያን መልክ የያዘው ደግሞ በሰው ልጆች መካከል እንደማንም ተራ ሰው አምላክ የተመላለሰው ደግሞ በቀራንዮ እንጨት ላይ የኛን ኃጢአትና በደል የተቀበለው ስለ ሰው ልጆች መዳን ቤዛ ለመሆን እንደሆነ የእግዚአብሔር ፈቃድ በጌታችን በኢየሱስ ክርስቶስ ሕይወት ላይ ለዓለም ኃጢአት መስዋዕት መሆን እንደሆነ ለዚያም ደግሞ እግዚአብሔር በደዌ ያደቀው ዘንድ ፈቀደ ይለናል ኢሳይያስ። እግዚአብሔር ጨከነበት በልጁ ላይ በቀራንዮ እንጨት ላይ በሁለት ወንበዴዎች መካከል እርቃኑን እንዲንጠለጠል እንዲሰቀል ደግሞ ፊቱንም ሊሰውርበት ጨከነበት ይለናል ኢሳይያስ። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ስለቻለው አይደለም ሮማውያን የገደሉት፣ ስለቻሉም አይደለም አይሁዳውያን አሳልፈው የሰጡት። እግዚአብሔር በአንድያ ልጁ ላይ ጨከነበት፣ እንዲሞት ጨከነበት፣ ታልፎ እንዲሰጥ ጨከነበት። የእግዚአብሔር ፈቃድ በጌታችን በኢየሱስ ሕይወት ላይ ምን ነበረ? ታልፎ እንዲሰጥ ነበር፣ መስዋዕት እንዲሆን ነበረ። ለዚያ ነው ጌታችንም በምድር እንድሰራው የሰጠኸኝን ስራ ፈጽሜ አከበርኩህ አለ። ምንድነው እንዲሰራ የሰጠው ስራ? እርሱም ስለ ሰው ልጆች ራሱን መስዋዕት ማድረግ ነበረ። በዚያች የጭንቅ ማታ ጌተሰማኔ ላይ ጌታችን ኢየሱስ ክርስቶስ የደም ላብ እስኪያልበው ድረስ ምናልባት አብ ፈቃዱን ይቀይር እንደሆነ ብሎ በአብ ፊት ተማጸነ፣ ጸለየ፣ ማለደ። ግን እግዚአብሔር የሚያበረታ መልአኩን ላከለት። የእግዚአብሔር ፈቃድ ምን ነበረ? ጽዋውን እንዲጠጣ። የእግዚአብሔር ፈቃድ ምን ነበረ? መከራን እንዲቀበል። የእግዚአብሔር ፈቃድ ምን ነበረ? ስለኔና ስለናንተ ኃጢአት በመስቀል ላይ ምትክ እንዲሆን፣ ስለኔና ስለናንተ በደል ስጋውን እንዲቆርስ፣ ደሙን እንዲያፈስ ነበረ። እግዚአብሔር በአንድያ ልጁ በጌታችን በኢየሱስ ላይ ጨከነበት። እጅግ ልቤን የሚነካኝ የነቢዩ ትንቢት ይሄ ነው። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። በአንድያ ልጁ ላይ በብቸኛ ልጁ ላይ እግዚአብሔር ጨከነበት፣ ፊቱን ሰወረበት። አምላኬ አምላኬ ለምን ተውከኝ ብሎ በምጥና በቃር በመስቀል ላይ እስከሚጮህ ድረስ እግዚአብሔር ፊቱን ሰወረበት። ኢሳይያስ አስቀድሞ የሚነግረን ይሄን ነው። ጌታችን ኢየሱስ ክርስቶስ የኖራት ዕድሜ በእርግጥ ጥቂት ዘመን ትመስላለች፣ 33 ዓመት ተኩል። ኢሳይያስ ግን እንደዚህ ያለ ዕድሜው በምድር ላይ ይረዝማል። እንዴት ዕድሜው በምድር ላይ ረዘመ? የአምላኩን ፈቃድ በእጁ ፈጸመ፣ የአባቱን ፈቃድ በእጁ ላይ አከናወነ። ደግሞ ጌታችን ኢየሱስ ክርስቶስ ስለ ኃጢአት ከሞተ በኋላ በትንሣኤም ደግሞ ሞትን ድል አድርጎ ከተነሳ በኋላ ብዙ ትውልድ እርሱን የሚመስሉ ብዙ ትውልድ እርሱን የሚያመልኩና የሚከተሉ የኢየሱስ መልክ ያለባቸው በሺህ ትውልድ መካከል እንደሚነሱ ኢሳይያስ አስቀድሞ ተናገረ። እርሱ ጌታ ብዙዎችን ከሙታን መቃብር ይዞ ይነሳል፣ ብዙዎችን ከሲኦል ሰንሰለት ይፈታል፣ ዘሩን ያያል አለ፣ ዘሩ ይቀጥላል አለ። ጌታችን ኢየሱስ ክርስቶስ ዕድሜው አላጠረም፣ ዕድሜው ረዥም ነው አለ ኢሳይያስ። የአምላኩ የእግዚአብሔር ፈቃድ በእጁ ላይ ተከናወነ። የአባቱን ፈቃድ ፈጽሞ እግዚአብሔርን አከበረ። ደግሞ ብዙዎችን አስከተለ፣ ከሙታን አነሳ፣ የእርሱ መልክ በብዙዎች ላይ ተገለጠ አለ ኢሳይያስ። ስለዚህ ኢሳይያስ ይህንን ይለናል። ጌታችን ኢየሱስ ክርስቶስ ዕድሜው አላጠረም። እንደ ኢየሱስ ማን ረዥም ዕድሜ ኖረ? የመኖር ስኬት የሚለካው በምድር ላይ በኖርናቸው ዓመታት ርዝመትም እጥረትም አይደለም። እንደዚያ ቢሆን ኖሮ ቀደምት አባቶቻችን በምድር ላይ የኖሯቸው ረዥም ዘመናት የመኖር ስኬት ድል ሆኖ ይታይ ነበረ። እንደነ ማቱሳላ 963 ዓመት የኖሩ በዕድሜ ቁጥር ብዙ ዓመት ያስቆጠሩ ግን ደግሞ በዘመናቸው ከሁለት አረፍተ ነገር በላይ ታሪክ ያልተጻፈላቸው በጣም ብዙ ሰዎች አሉ። ግን የእግዚአብሔር ቃል ስለ ጌታችን ስለ ኢየሱስ ክርስቶስ ሲነግረን ምንም እንኳን 33 ዓመት ተኩል ቢሆንም በዚህ ዓለም ላይ የኖረው የእግዚአብሔርን ፈቃድ በእጁ ላይ ፈጸመ። የመኖራችንን ግብ የመኖራችንን ዓላማ የሚወስነው ምንድነው? የእግዚአብሔርን ፈቃድ መፈጸም። ኢየሱስ ዕድሜውን ያረዘመው ምንድነው? የአምላኩን የአባቱን ፈቃድ በእጁ ላይ መፈጸሙ ነው። ደግሞ እርሱ ብቻ አይደለም። ታውቃላችሁ ከጌታችን ከኢየሱስ ክርስቶስ በመወለድ 6 ወር የሚቀድመው መጥምቁ ዮሐንስ ጌታችን ኢየሱስ ክርስቶስ ስለ እርሱ እንኳን ሲመሰክርለት እንደዚህ አለ፣ ከሴት ልጆች መካከል ከተወለዱ እንደ መጥምቁ ዮሐንስ ያለ ማንም የለም አለ። ደግሞ በእናንተ መካከል የሚያበራና የሚያነድ መብራት ነበረ፣ እናንተም ጥቂት ዘመን በብርሃኑ ደስ አላችሁ አለ። ጥቂት ዘመን ቢሆንም መጥምቁ ዮሐንስ የኖረው ግን ነገሥታት የሚፈሩት
የመንግስቱን ወንጌል ይዞ በአመፀኞችና በክፎች መካከል በድፍረት የሚናገር ሄሮዶስ የሚፈራው አስደናቂ ሰው ነበረ። በትንቢት ቃል የተወለደ ከጌታችን ከኢየሱስ ክርስቶስ ቀጥሎ በብሉይ ኪዳን ትንቢት ተነግሮለት በአዲስ ኪዳን የኖረ የብሉይ ኪዳን የመጨረሻው ነቢይ ብለን የምንጠራው መጥምቁ ዮሐንስ አስደናቂ የሆነ ሰው ነው። የበረሃ አንበጣንና የግመል ጠጉርን እየለበሰ በምድረ በዳ የኖረው ዮሐንስ 30 ዓመታት የተዘጋጀው 30 ዓመታት ራሱን ያበቃው ለ6 ወር አገልግሎት እንደሆነ የእግዚአብሔር ቃል ይነግረናል። 30 የመስዋዕትነት ዓመታት፣ 30 የምድረ በዳ ዓመታት፣ 30 የበረሃ አንበጣ የመብላት ዓመታት፣ 30 የማይመቹ ዓመታትን የኖረው መጥምቁ ዮሐንስ 6 ወር ስለ ጌታችን ስለ ኢየሱስ ክርስቶስ ለመመስከር ነበረ። አገልግሎቱ ግልጽ ነበረ። መንገድን መጠቆም ነበረ። አገልግሎቱ ቀላል ነበረ። የሚመጣውን መሲህ አቅጣጫ ማሳየት ነበረ። አንተ ክርስቶስ መሲህ ነው ወይ ተብሎ የሚያስጠይቅ አይነት ድንቅ አገልግሎት ነበረው። ግን ሚናውን ለይቶ ያውቃል። እኔ የጫማውን ጠፍር እንኳን ልፈታ የማይገባኝ ከኔ ይልቅ የሚበረታ፣ እኔ በውሃ የማጠምቅ እርሱ ግን በእሳት የማጠምቅ፣ ዝቅ ብዬ የጫማውን ጠፍር እንኳን ልነካለት የማይገባኝ ከኔ በረታ በመካከላችሁ ቆመዋል ብሎ ራሱ ይመሰክር ነበረ። መጥምቁ ዮሐንስ እድሜው በምድር ላይ 30 ዓመት ከ6 ወር ወይም 31 ዓመት የኖረ ሰው ነው። ግን በእጁ የእግዚአብሔርን ፈቃድ የፈጸመ በሞቱም ደግሞ አምላኩን ያከበረ መጥምቁ ዮሐንስ እድሜው አላጠረም። 31 ዓመታት የተኖረ ጥቂት ዓመታትም ቢሆኑ ግን ለትውልድ የሚሻገር የማይደገምን አገልግሎት አገልግሎ የአምላኩን እግዚአብሔርን ፈቃድ ፈጽሞ መጥምቁ ዮሐንስ አለፈ። ሞቱ እንኳን የሰነፍ ሞት ይመስላል። በአንድ ሰካራም ንጉሥ ስካር ምክንያት ዮሐንስ አንገቱ በሳህል ላይ ተቀምጦ የአንድ ጭፈራ ማድመቂያ ሆነ። አጨራረሱ የሚያሳዝን ይመስላል፣ የውርደት ይመስላል። ግን እድሜው በምድር ላይ አላጠረም። አምላኩን እግዚአብሔርን አከበረ። የአምላኩ ፈቃድ በእጁ ተፈጸመ። እስጢፋኖስንም ማስተውላችሁት ከሆነ በሐዋርያት ሥራ ምዕራፍ 6 ምዕራፍ 7 ላይ ምናልባት የእስጢፋኖስ የሕይወት ታሪክ ሲታይ እስጢፋኖስ ጌታን ተቀበለ። ጌታን በተቀበለ በማግስቱ ዲያቆን ሆነ። በማግስቱ ደግሞ በዓለም አደባባይ ስለ ጌታችን ስለ ኢየሱስ ክርስቶስ በታላቅ ጸጋና መንፈስ እየመሰከረ አይሁድንና ሮማውያንን ይረታቸው ነበረ። የሚናገርበትንም የጸጋ ቃል ሊቃወሙት አይችሉም ነበረ። ከዚህ የተነሳ የሐሰት ምስክሮችን በወጣቱ እስጢፋኖስ ላይ ያመጡበት፣ መሰከሩበት። ድንጋይ አንስተው ሊወግሩት ሲሉ እስጢፋኖስ ምዕራፍ 7 ላይ 53 ቁጥር የምታክል ስብከት ሰበከ። የእስጢፋኖስ ሕይወት ሁሉ በ53 ቁጥር ትጠቀለላለች። በቃ እስጢፋኖስ የተለካው ለዚህ ነው። እስጢፋኖስ የተሰጠው የሕይወቱ ዓላማ 53 ቁጥር ስብከት ነው። ያንን አስደናቂ ከነገር ጅማሬ እስከ ነገር ፍጻሜ ያለውን አስደናቂ ስብከት እስጢፋኖስ በ53 ቁጥር ሰበከ። በድንጋይ እየተወገረ የእግዚአብሔርን ክብር በአብ ቀኝ ቆሞ ሰማይ ተከፍቶ አየው። በተዘጋ ሰማይ እግዚአብሔርን ሳያዩ የመንፈስ ዓለምን ሳይረዱ ከሚኖር ረዥም ዕድሜ ይልቅ እንደ እስጢፋኖስ ኢየሱስን በክብሩ አይቶ 53 ቁጥር ሰብኮ ማለፍ ምንኛ መታደል ነው ወዳጆቼ። እስጢፋኖስ እድሜው አላጠረም። ጌታችን ኢየሱስ ክርስቶስ እድሜው አላጠረም። እስጢፋኖስም እድሜው አላጠረም። መጥምቁ ዮሐንስም እድሜው አላጠረም። እድሜያቸው ያላጠረበት ምክንያቱ የአምላካቸውን እግዚአብሔርን ፈቃድ በእጃቸው ስለፈጸሙ ነው። ጌታ ኢየሱስ የሰጠኝን ሥራ ፈጽሜ አከበርኩህ እንዳለ የመኖራችን ግብ ይህ ነው። የሕይወታችን ዓላማ ይህ ነው። ያዕቆብን አስተውላችሁት ከሆነ በዘፍጥረት ምዕራፍ 47 ላይ ፈርዖን ያዕቆብን ይጠይቀዋል። የዕድሜህ ቁጥር ስንት ነው አለው። ዕድሜ አለ 130 ናት። በእንግድነት ዓመት የኖርኩባት ዕድሜ ጥቂት ናት፣ ክፉም ናት አለ። አባቶቼ በምድር ላይ ከኖሩባት የእንግድነት ዘመን የኔ ዘመን በጣም ጥቂት ናት፣ አትወዳደርም አለ። 130 ዓመት ጥቂት ናት፣ ክፉም ናት አለ። ምንድነው ያከፋው? ከእግዚአብሔር ፈቃድ ውጭ የኖረበት። ምንድነው ጥቂት ያደረገው? ለእግዚአብሔር ፈቃድ ያልተኖሩ ረዥም ዓመታት ስለሆኑ ነው። ወዳጆቼ ሕይወት አጭር ነው። የዘመናችንን ቁጥር አናውቀውም። የዘመናችን ቁጥር ያለው በእግዚአብሔር እጅ ላይ ነው። በተሰጠን ጥቂት ዘመን ላይ የማያልፈውን እግዚአብሔርን ፈቃድ ፈጽሞ ማለፍ ዕድሜያችንን በምድር ላይ ያረዝመዋል። የሰው ልጅ ዕድሜ 60፣ 70 ቢበዛ 80 ከዚያም በላይ ትርፉ ድካም ነው ይላል እግዚአብሔር ቃል። በተሰጠን በዚህ ዘመን ላይ እንደ ሸማኔ ቀለም በሚፈጥን በሚቸኩል በዚህ ዕድሜ ላይ ወዳጆቼ የእግዚአብሔርን ፈቃድ በእጃችን እንፈጽም። ጌታችን ኢየሱስ ክርስቶስ ለእግዚአብሔር ፈቃድ ኖረ። እግዚአብሔርን ፈቃድ ፈጽሞ አከበረው። ዕድሜው በምድር ላይ ረዘመ። ከመቃብር በላይ የሚወራ ታሪክ፣ ከመቃብር
ከመቃብር በላይ የሚያልፍ ገድል በጌታችን በኢየሱስ ክርስቶስ ተፈጸመ። መጥምቁ ዮሐንስ ዕድሜው አላጠረም፣ የአምላኩን ፈቃድ በእጁ ላይ ፈጸመ። ለብዙ ሺህ ትውልድ የሚወራ ታሪክን ሰርቶ አለፈ። እስጢፋኖስም እግዚአብሔር አምላኩን አከበረ። ደግሞም ለቤተ ክርስቲያን የታሪክን ገጽታ የሚቀይር አስደናቂ ክብር በእስጢፋኖስ ሞት ውስጥ ተፈጸመ። ወዳጆቼ የመኖራችን ዓላማ የእግዚአብሔርን ፈቃድ መፈጸም ነው። የእግዚአብሔርን ፈቃድ በእጃችን ላይ የእግዚአብሔርን ፈቃድ በኑሯችን ሁሉ ላይ እየፈጸምን እንድንኖር እግዚአብሔር ለሁላችን ይህንን ጸጋ ያብዛልን። ኢየሱስ ዕድሜው አላጠረም። መጥምቁ ዮሐንስ ዕድሜው አላጠረም። እስጢፋኖስም ዕድሜው አላጠረም። የአምላካቸውን የእግዚአብሔርን ፈቃድ በእጃቸው ላይ ፈጽመው ነበርና እግዚአብሔር ይህንን ጸጋ ለሁላችን ያብዛልን። አሜን።